ተናገር እውነት የሆነ ነገር ትርፍ ብዙ ነበር ከእንግዲህ ተነሳ። ሙሉ ስሜ ይስሐቅ ገዛኸኝ እባላለሁ። ሙያዬ ሰዓሊና ሜካፕ አርቲስት ነው። የስዕል ስራዎቼ በአብዛኛው እንግዲህ የኢትዮጵያን ጥልሰሞች ላይ ነው የማተኩረው። ከቲሙ ጋር መጀመሪያ የተገናኘነው እንግዲህ ክብሮ የሚባል ጓደኛ አለኝ። እሱ ነው መጀመሪያ እንትን ይዞት የመጣው እና ያው መጀመሪያ እንደተገናኘን ጎጆን ያየው ስቱዲዮ ማለት ነው እና በጣም ነው የወደደው። ቲሙ አካባቢ ሳየው ተፈጥሮ ተራራን በቃ ተፈጥሮን በጣም የሚታይበት ቦታ ነው። ተፈጥሮ የሚወድ ሰው በጣም ተመቸ ነው። በቃ ቦታው እንዳየነው በቃ እንተገናኘን ነው እና እሱ የተግባባ ነው እና ሀሳቡን ነገረኝ። በቃ ምን መስራት እንዳሰበ እና ከዚህ ቤት ጋሽ ስብሐትን ፈልጎ መጥቶ እንዳጣው እና ተደጋጋሚ ፈልጎ እንደነበር እና ከጋሽ ስብሐት ጋር ፊልም መስራት እንዳሰበ ያው ሀሳቡን ነገረኝ ማለት ነው እና ያው ሳየው የፊልሙን ያሰበውን የፊልሙን እንትን በቃ ሳስበው በቃ በጣም ከጋሽ ስብሐት መጽሐፍቶች ጋር በጣም ተመሳሳይ ነበራቸው። በቃ ጋሽ ስብሐት መጽሐፍቶች ይዘታቸው ከቲሞ ሀሳብ ጋር በጣም ተመሳሳይነት አላቸው እና አሰብኩ በቃ ትክክል ነው። በቃ ከጋሽ ስብሐት ጋር ተገናኝተው መስራት እንዳለባቸው ቲሙ እንግዲህ ያው ከዛ በኋላ ከነገረኝ በኋላ ሀሳቡ ያው ጋሽ ስብሐትን ማግኘት እንዳለብን የተረዳሁት። ከዛ በኋላ ያው እኔ እንጦጦ ነበር የምኖረው ረጅም ጊዜ ሆኖኛል ከተማ አዲስ አበባ ከኖርኩ ማለት ነው እና ጋሽ ስብሐትን አገኘ የነበረው ያን እዛ አዲስ አበባ እኖር በነበርኩበት ጊዜ ነው። ከዛ በኋላ ያው ጓደኞቼን ነበሩ ለጓደኞቼ ነገርኳቸው እንዲፈልጉት ማለት ነው። ከዛ በቃ በቀላሉ እንደዚህ ልናገኘው አልቻልንም። መጨረሻ ላይ ያው የታገኘው ጨርቆስ የሆነ ቦታ እንደሚኖርና በቃ ሰው ማግኘት እንደማይፈልግ እና በቃ ቢወርድ ዘግቶ ከቤት ውስጥ እንደሚያወጣ ምናምን ያን መረጃ ነገሩኝ ጓደኞቼ አግኝተውት እንደነበር እና በቀላሉ በቃ ሰው ማግኘት እንደማይፈልግ ነገሩኝ። በቃ ከዛ በኋላ በቃ ያንን ነው ከዛ በኋላ ነው በቃ ማሰብ ጀመርኩት እንዴት ብዬ ነው ማነጋገረው። ምክንያቱም ረጅም ጊዜ ነው ጋሽ ስብሐትን ካገኘሁት እና ምን ብዬ ነው ማነጋገረው እና በቃ የሚረሳኝ መሰለኝ ረጅም ጊዜ ስለነበረ። ከዛ ያው ሄድኩ። ከዛ በቃ በር ላይ አንኳኳሁለት ማለት ነው